የወንድ ልጅ ባህሪ ተለዋዋጭ አይደለም። ሊደር ተለዋዋጭ ሐሳብ ያለው ሰው መሆን አይችልም። አስቡት፣ አንድ አገር የሚመራ ሰው ዛሬ አንድ ነገር ወስኛለሁ ብሎ በማግስቱ ደግሞ ብሎ ዛሬ ልዩ ፕሮግራም አለ ብሬኪንግ ኒውስ ሐሳቤን ቀይሬያለሁ ቢል መሪ መሆን ይችላል እንዴ? አይችልም። ወንድ ልጅ ሊደር ነው። ወንድ ልጅ መሪ ነው። ወንድ ልጅ የቤቱ ሊቀ ካህን ነው። ወንድ ልጅ የቤቱ ራስ ነው። ስለዚህ እግዚአብሔር ወንድ ልጅን ሲሰራው ፋሽን ሲያደርገው የሚለዋወጥ እንደ ሁኔታዎች የሚለዋወጥ አድርጎ አይደለም የሰራው። ባልና ሚስት ከተጋቡ በኋላ ለምሳሌ ልጆች አንድ ልጅ ይወልዳሉ ወይ ሁለት ልጅ ይወልዳሉ። ከዛ አሜሪካን ካናዳ ይመጣሉ። ማን ነው መጀመሪያ ቶሎ አገሩን ለምዶ መንገዱን አውቆ ገበያውን አውቆ ቋንቋውን አውቆ አካሄዱን አለባበሱን የሚያቅማን ነው? ዘይትና እንግሊዘኛውን በአንድ ጊዜ ትቀልብና እንግሊዘኛ አይገባውም ማለት ትጀምራለች። ባሏ ጭንቅላቱ ፍሮዝን ሆኖ አይደለም። እግዚአብሔር ወንድ ልጅን ፋሽን ሲያደርገው ለሁኔታዎች አዳፕቴብል እንዲሆን ተደርጎ የተሰራ ሰው አይደለም። እሷ በአንድ ጊዜ አክሰንቷ ይለወጣል እና ካውንስሊንግ ላይ ታዲያ ይገጥሙኛል። ጸጉሩን እንኳን ሄር ስታይሉን እንዲያስተካክል ንገሪልኝ። አስተካክልኝ። ይሄ ነው ኢንጆይ የሚያደርገው። ስለዚህ ብዙ ጊዜ ካውንስሊንግ ላይ ሴቶች ላይ በዚህ ኤሪያ ላይ ተበቅላለሁ። አንቺ አዳፕት እንድታደርጊ ነው የተሰራሽው። እሱ አዳፕት እንዲያደርግ ችሎታ የለውም። እግዚአብሔር ቃል ሲናገር ሴት ልጅ ለወንድ ነው የተሰራችው ይላል። አንዳንድ ሴቶች የናንብበው እርግማን ይመስላቸዋል። አይደለም ወገኔ። በቀደም ከሁለት ቀን በፊት የአንድ ሃይማኖት ተከታይ በኔ ፔጅ ላይ እንዲህ ብሎ ጻፈ። መጽሐፍ ቅዱስን በደንብ አንብበሽ አታውቂም መሰለኝ። ሴትን እንደ ውድቀት የሚያይ ሴትን እንደ ትራሽ የሚያይ ይሄንን ቨርስ አይተሽዋል ወይ ብሎ የጻፈው ቨርስ ከ10 በላይ ይበልጣል ስለ ሴቶች። ለባሏ ትገዛ፣ በተክርስቲያን ውስጥ እንዳትናገር፣ የተፈጠረችው ለወንድ ነው የሚል ቨርስ አውት ኦፍ ኮንቴክስት አውጥታችሁ ግን ስታዩ ያስደነግጣል። በእርግጥም አማኝ እንድትሆኑ ያደርጋል። ምን አይነት አማኝ? በእርግጥ እግዚአብሔር ሴትን የፈጠራት እንደ እርግማን ነው አይደል? ወንድ ልጅ የሚስቱን ባህሪ ሲያውቅና እንደ ሚስቱ ባህሪ ፐርሱ ሲያደርጋት በእርግጥም ሴት የተሰራችው ለወንድ ነው። ባህሪዋን ግን አለማወቁ ጠዋት እንደተናገርኩት ወንድ ልጅን እግዚአብሔር ሰራው ሲል የመጀመሪያ ኦሪጂናሉ ቃል ኢቭን ግን ሔዋንን ግን ፋሽን አረጋት ነው የሚለው። ስለዚህ እነዚህ ሁለት ቃሎች ትርጉማቸው የተለያየ ነው። አዳምን he made him ሲል made የሚለው የመጀመሪያ ኦሪጂናል ቃሉ ብርጭቆ ሰራ፣ ድስት ሰራ፣ አልጋ ሰራ ማለት ነው የሚጠቀምባቸው። ሴት ልጅ ግን ሰራት የሚለው he made her አይልም ኦሪጂናል ቃሉ he fashioned her። ስለዚህ ይሄ ወርድ ከምን ጋር ይሄዳል መሰላችሁ? ከፓላስ ጋር። ፓላስ ብዙ ክፍል አለው፣ ብዙ መግቢያ በሮች አሉት፣ ብዙ መውጫ በሮች አሉት። በጣም የተከፋፈለ ነገር። አንዱ ክላስ ውስጥ ገብታችሁ ከዛ ወጣችሁ አንድ ቦታ ሊድ ስትላችሁ it's like እንትን ነው ምንድነው የሚባለው puzzle. You will get lost. I don't know ስንቶቻችሁ ፓላስ ውስጥ ገብታችሁ እንደምታውቁ። እኔ ድሮ ፓላስ የተሰራ አሜሪካን ሀገር ውስጥ የሚታዩ ነገሮች ገብቼ እማቅ መስሎ ላጥብ አንዱ ጋር ገብቼ ሬስትሩም ጎብ እንዴት ልመለስ መጀመሪያ ከገባውበት። ሴት ልጅን ሰራት የሚለው ቃል እሱ ነው። ለዚህ ነው ሴት ልጅን ፋሽን ሲያደርጋት ለወንድ ልጅ ነፍስ አትራፊ አድርጎ ነው የሰራት። የመጀመሪያው ቃሉ ተስማሚ ረዳትን እንፍጠርለት የሚለው ተስማሚ ረዳት ማለት ላይፍ ሴቨር ማለት ነው። ሪሞት ኮንትሮል ይዘው ራት ደረሰ ሜንታይት ገብቶ ሴክስ እንዴት ነው እንዴት ይሆናል? ሴት ልጅ ተፈጥሮ እንደሱ አይፈቀድም። እግዚአብሔር አሜዚንግ አድርጎ ነው የሰራት ሴት ልጅ። ሪሞት ኮንትሮል ይዞ ቲቪ አይቶ ድክም ብሎ ሲገባ እሷ ደግሞ ቤቱን ሰርታው አጥማው። አሜሪካን ደግሞ ኑሮ ከባድ፣ ልጆቹን የምታጠው እሷ፣ ቤቱን የምታጥበው እሷ። ሜታይ ደግሞ ቁጭ ብሎ በባትሪ አትሰራ፣
በተለይ አትራክት ሆነን አሳበደኝ በቃ ፍቅሩ በቃ አነደደኝ ብለን አግብተን ከዛ የት ጋር ያፈቀርኩት ብዥ ልብናል። በኋላ ግን የእግዚአብሔር ዓላማ ሲገባን ንጹህ የሆነ እውነተኛው ፍቅር መምጣት ይጀምራል። ፍቅር ይታገሳል፣ ፍቅር በደልን አይቆጥርም የሚለው ነገር ይመጣል። ያ በቃ አይኖቿ ዞር ሲሉ ልብ መታ ምናምን የሚለው ይቀራል። ልብ መምታት የለም ትዳር ውስጥ ልብ አይመታም። አሜን። አዎ በጣም ጸጉሬ ረጅም ነበር። ጸጉሬ እንደ ሳቦ ባሌ ይናገራል ወገን። አሁን ጸጉሬን ማየት ጊዜም የለውም። ትዳር ውስጥ እንደሱ የለም። ምክንያቱም የክርስቶስን መልክ የምንይዝበት ስፍራ ነው። አንዳንዶቻችን እግራችን ካስቸገረ ሰርጀሪ ይደረግለታል። ግን ብዙ ጊዜ የኛ ችግር ምንድነው? ማኔጅ አድርገነው ሳንሰራ ቁጭ ማለት እንችላለን ትዳር ውስጥ። አንቺም አትንኪኝ አንተም አትንካኝ። መኝታ ቤት ለይተው ትዳር ሰው ሁሉ እኮ ትዳር ያላቸው ይመስላል። መኝታ ቤታቸውን ከለዩ 3 ዓመት ሆኗቸዋል። 3 ወራቸው እነሱ ከለዩ ኪሳራ እኮ ነው ወገኖች። እንደሱ አይነት ምሳሌ ማታ እናገራለሁ ስለዚህ ነገር። ስለዚህ የተጋባችሁ ሰዎች ጋብዛለሁ። እውነት ነው እጮኛሞች የሆናችሁ ባትመጡ ጥሩ ነው። ምክንያቱም ስለ ሴክስ ስለማውራ ሴክስ እንድታደርጉ ፈቃድ ስለሌላችሁ እናንተ ውስጥ ሌላ የማይሆን ነገር ስለሚቀሰቀስ በትህትና አልጋብዛችሁም እንዳትመጡ። ኦኬ? አዎ በጣም እኮ አስቸጋሪ ነው። ሲንግሎች ጋር ስናስተምር ሴክስ እንዳታረጉ፣ ሜሬጅ ጋር ደግሞ የተጋቡ ጋር መጥተው ባካችሁ ሴክስ ቀን በቀን አድርጉ። የሚገርም እኮ ነው። የተጋቡ ሰዎች ጋር ሴክስ የለም። ሲንግሎች ይህን ሲሰሙ አይመስላቸውም። አንድ ወንድም ምን አለኝ፣ ይገርምሻል እኮ ከውጭ እኮ ሲያዩት እንዲህ አይደለም፣ እንዲህ አልመሰለኝም ማለት እንዲህ እንደሆነ ባቅኖሮ ትንሽ ቆይ ነበር ሲንግል ሆኜ። ካውንስሊንግ ላይ ይሄ ገጠመኝ። ሰዎች በጣም ተጣልተዋል። ስለሚያውቁኝ ደወሉ። ከዛ ዲስአግሪመንት አለን። ምንድነው? እኔ ፈርኒቸር መግዛት ፈልጋለሁ፣ ግን እኔ የምፈልገውን አይደለም የሚፈልገው እሱ። ጠንከር ያለው 10 ዓመት የሚቀመጠው ምናምን ይለኛል። እኔ ደግሞ እውነት ነው እግዚአብሔር እንኳን ባሎቻችን እንደዚህ ያደረጋቸው። አሜን። እኛ ከላይ ብልጭልጩን ደግሞ ማርኬቲንግ እኮ ያውቃሉ ሴቶች እንደሆነ። ባሎች እኮ ሊገዙ ሲሄዱ ሚስትህ ሴት አለች ትምጣ አስተዋ ምናምን ላይ አውቀው እኮ ነው። አንድ ወር ማትቆይ ፈርኒቸር እኛ እንደምንገዛ ያውቃሉ እነሱ። ከታች ያለው ከላይ ያለውን ይሄው እኮ ስዕሉን ስለባሌ ይገለብጠዋል ፈርኒቸሩን። አይሽ አሰፋፉ ይለኛል። I don't care, it's orange color። አግን የሚገርማችሁ እግዚአብሔር ዲዛይን ያደረገን በጣም ቆንጆ ነው። አብሮ ሲሰራ it's beautiful፣ ፍሎ ሲያደርግ አብሮ it's good። ወንድ ልጅ እንደዛ መሆኑ ለኛ ጥቅም ነው። ሴት ልጅ እንደዛ ቢዩቲ ማየቷ ጥቅም ነው። አሜን። ስለዚህ ምሳሌ ልስጣችሁ። የሴት ልጅ አሟሟት ደወሉልኝና ስለ ፈርኒቸር አልሽ። ኦኬ እናሱ ምን አለሽ አልኳት። 10 ዓመት ምናምን ይቆያል ይሄ እያለ በቃ የሆነ ቤቱን ሁሉ ከቀለሙ ቤቱን የሚገድለው ነገር አለች። እሱ ምን አለ አልኳት። እሱ ይሄን አለ። በዛ ላይ ፕራይሱንም እሱ ስለፈለገው ውድም አይደለም አለች። ስንት ጊዜያችሁ ነው የምትገዙት ፈርኒቸር አልኳት። ይሄ ሁለተኛችን ነው ከተጋባን። ኦኬ ስለዚህ እንዲህ እናድርግ አልኳት። እኔና አንቺን እንማከር፣ እሱን ተይው አልኳት። ምን እናድርግ አለች። ዛሬ ማታ ከስራ ሲመጣ አሰብኩበት፣ አንተ የፈለግከው ይሁን በይው አልኳት። እና ንገሪ፣ ምን እንዳለች ደውለሽ ንገሪ አልኳት። እኔ ከጉሮሬ የማይወጣም አለች። ይሄን ፈርኒቸር እኮ ብታዩ አለች ከግድግዳችን ጋር ይሄዳል፣ ካለን ፒክቸሮች ጋር ይሄዳል። በቃ ገባኝ አልኳት። ግድ የለሽም ዛሬ ከስራ ሲመጣ ያው የፈርኒቸሩ ታሪክ ይነሳል። እኔ በቃ የኔ ጌታ አንተ ያልከው መረጥኩኝ በይው አልኳት። ማታ ደወለችልኝ። ታምኛለሽ ምን እንዳለኝ አለች። ጥሩ እንደሱ ካሰብሽ አይሽ ገባሽ ማለት ነው ያስረዳውሽ አለኝ። ተቃጠለች እንደሱ ስላት። ዝም በይው አልኳት። በቃ አንተ ያልከው ይሁን ብያለሁ። ከዛ ዊክዴይስ ነበር፣ ዊኬንድ ደረሰ። ሁለቱም ስራ የሌላቸው እንሂድ አላት። ከዛ ዊኬንድ ላይ ደወለችልኝ። ሊወጡ ሲሆኑ የኔም ቤት ግን አንቺ ደስ እንዲልሽ ፈለኩ። በቃ አንቺ ያልሽ ይገዛ። ሃሌሉያ። የገባችሁ ሲጃችሁ ነው። የእግዚአብሔር ቃል ሲናገር እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 3 ላይ ሚስትን ለባሏ እንድትገዛ ሲጠራት እዛ ላይ የሚያስደንቅ ቃል አለ። እኔን በጣም የሚባርከኝ ፌስቡክ ላይ በጣም ብዙ ጊዜ ደጋግሜ የማመጣው ነው።
እዛ ላይ ሲናገር የወንድ ልጅ ማንነትን ይናገራል። ለሴት ግን እየጠራት ለባል ተገዢ ይላትና ኢንፍሉዌንስም ይላታል። ግን እንዴት ነው ኢንፍሉዌንስ የምታረገው? ወገቧን ይዛ አንተ ደግሞ አልበዛም እንዴ እያለችው አይደለም፣ ያለ ቃል ይላል። በጣም የሚገርመኝ የሴቶች ቴንደንሲ፣ እኛ ሴቶች በጣም ትልቁ ምንፈልገው ነገር ከዋሸውኝ እጃችሁን እንዲብላችሁ አሳዩኝ እህቶች፣ ሪሞት ኮንትሮል ይዘን ባሎቻችን ህይወት በሪሞት ኮንትሮል መቆጣጠር። አሁን ብላ አቁም፣ ተኛ፣ ተነሳ፣ እንደሱ ነው ማድረግ የምንፈልገው። ታውቃላችሁ? ዋሽቻለሁ እንዴ? ይኸውላችሁ አንድ ዌቭ የሚያደርግ ሰው የለም። ወንድ ልጅ ደግሞ በህይወቱ ዘመን በሙሉ አንድ ሁለት ፍርሃቶች ይዞ ይኖራል። ማንም ወንድ ጌታን የማያውቅ አንደኛው ፍርሃቱ በቂ እንዳልሆነ ሰዎች አንድ ቀን ያገኙኛል የሚል ፍርሃት አለው። ብቃት እንደሌለኝ በየትኛው ኤሪያ እንደሆነ ለሁሉ ሰው የተለያየ ነው። ይሄ ማንም ወንድ በህይወቱ አለው ተብሎ ይነገራል። ኢንሴኪዩሪቲ ወደ ጌታ ሰው ሲመጣ ያ ኢንሴኪዩሪቲ ይወሰዳል ማለት አይደለም። ይሄ ደግሞ ያው ከአዳም ውድቀት የመጣ ነው። ግን ሚስት ሲያገባ መጀመሪያ የሚንከባከበው የሚፈራው ያንን የማይችልበት ኢንኮምፒተንት የሆነበት፣ ማንም በሁሉ ነገር ኮምፒተንት የሆነ የለም። ማንም ሰው 10 ኮምፒተንሲ ቢኖረው ሌላ 10 ኢንኮምፒተንት የሆነበት ነገር አለ። ስለዚህ ሚስቱ ያንን ቀስ እያለች ማየት ትጀምራለች። መንፈሳዊ ሚስት እሱን ማየት ስትጀምር ዋው this is my ministry ነው የኔ ጌታ እያለች የምትደግፈው ስፍራ ይሆናል። የበረታው ቦታማ ምን ታደርጋለች? ምንም አታደርግም። ባሏ ብርቱ የሆነበት ቦታ ላይ እርዳታ አይፈልግም። ምንም አያስፈልገው። ኢንኮምፒተንት የሆነበት ቦታ ላይ ግን እፈልግሻለሁ እዚህ ጋር እርጅኛ አይልም ወንድ ልጅ። ምክንያቱም ወንድነቱ አይፈቅድለትም። ሴት ግን መንፈሳዊ ሚስት ግን ያንን ድካም ስታይ Lord, give me your grace. Now I see his weakness. Help me to help him. ምክንያቱም ተስማሚ ረዳት እንድትሆንለት ስለተባለ ተስማሚ ረዳትነቷ እዛው ውስጥ መግባቷ ነው። የኔና የናንተ ጥፋት ግን ሚስቶች ያንን ድካም ካወቅን ያቺን እንደ መሳሪያ እንጠቀማታለን። እሱ ብዙ ጊዜ ዲቮርስ ያመጣል። ምክንያቱም በጣም ዊክ ቦታው ነው። ወንድ ልጅ በዛ ብዙ ከተመታ መኖር አይችልም። ሚስቱንም ማፍቀር አይችልም፣ ፍቅር መስጠት አይችልም። ኢንኮምፒተንት በሆነው ቦታው ላይ ግን የገባችለትን ሚስት በምድር ላይ ምንም ነገር የፈለገ ሴት ቢሆን ከሷ ጋር ነው የሚሞተው። ምክንያቱም ቅድም እንዳልኩ አንድ ፍርሃቱ እሱ ነው። ኢንኮምፒተንት የሆንኩበት ቦታ ሰዎች እንዳይዙኝ፣ አንተ አታስፈልግም፣ ጥቅም የለህም ተብሎ ዞር እንዳይ፣ ምንም ፕሮቫይድ የምታረግም አይደለም ለቤተሰብ ለቤተክርስቲያን የምትጠቅም ሰው አይደለም ተብሎ እሱ ኢንሴኩሪቲ ያለው። ሌላው የወንድ ልጅ ይዞት በልቡ ይዞት የሚኖረው ፍርሃት አንድ ፍርሃት ነው። እሱም በሚወዳት አቅፏት በሚተኛው ሚስት ኮንትሮል መደረግ ይፈራል። የኛ የሴቶች ደግሞ ቴንደንሲ ኮንትሮል ማድረግ ነው።